የአርበኛ ዘመነ ካሴ ማረጋገጫ በሚለው የአርበኛ ዘመነ ካሴ ማረጋገጫ ነው። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ተቋም ነው። የአማራ ፋኖ ብሔራዊ ንቅናቄ ዋና አዛዥ ወይም ሰብሳቢ አርበኛ ዘመነ ካሴ ነው። እንደሚታወቀው አርበኛ ዘመነ ካሴ በተመሳሳይ ሁኔታ የአካባቢ ውስጣዊም ውጫዊም ከሆኑ አካላት ጋር በጋራ በመስራት የአማራን ሕዝብ ከህልውና አደጋ የመታደግ እንቅስቃሴ ያደረጉ እንደሆነ ከዚህ ቀደም በተለያየ መልኩ በአስተላለፋቸው መልእክት አድሬስ አድርጓል። የአፋብን ከአገር ውስጥ ወደ 7 የሚጠጉ አደረጃጀቶች ጋር የጋራ ጥምረት ለማድረግ መንቀሳቀሱንም ስንገልጽ መቆየታችን ይታወቃል። ይህንን ተከትሎ የድርጅቱ ውሳኔ ግልጽ ውሳኔ አስቀምጦ በስራ አስፈጻሚም በየደረጃው ግምገማ እየተደረገበት እንደቆየም የመረጃ ምንጮቻችን አረጋግጠውልናል። ተከታትለንም እንደዚህ ያለ በጋራ በጥምረት የመንቀሳቀስ ሁኔታ የተመከረበት እንደሆነ ከዚህ በፊት መረጃ ደርሰናል። አሁን ባለው ሁኔታ በተሟላ ሁኔታ ላለፉት 3 ዓመታት ጦርነት እየተካሄደ ነው። ይሄ ጦርነት የህልውና ጦርነት ነው። አዲስ የሚደረግ ጦርነት አይደለም። ይሄንን የህልውና ጦርነት ግን ህልውናቸው አደጋ ላይ የወደቁ ሌሎችም አካላት እየተጋሩት የጋራ ጥቅሞቻቸው ላይ የመከሩ እንደሆነ ሲናገሩ ቆይተው በስተመጨረሻም የትብብር ካውንስሉ አርበኛ ዘመነ ካሴን በአጠቃላይ በኢትዮጵያ ውስጥ ለሚደረገው የትግል ሂደት የትብብር ካውንስሉ መሪ አድርገው በመምረጥ እንቅስቃሴ እንደጀመሩ የመረጃ ምንጮች በእርግጥ አረጋግጠው ነግረውናል። የተጠባቂው በይፋ የሚሰጡት ዘርዘር ያለ ማብራሪያና ከማብራሪያው ባሻገር ደግሞ ተጠባቂው የአብይ አህመድ አገዛዝ የሚያበቃበትን ወሳኝ ትግል የመጀመር እንቅስቃሴ በሁሉም ዘንድ እየተጠበቀ ያለ ነው። አርበኛ ዘመነ ካሴ ለውጭ ሚዲያ ማብራሪያ ሰጥቷል። በማብራሪያው ሂደትም ላይ የትብብር ካውንስል መመስረቱንም የትብብር ሂደቱም ውጤታማ የሆነ ነገር ለመከወን ሬዲ መሆኑን አድሬስ አድርጓል። አዋጅ አውጆ መቼም ጦርነት ከፈትን ሊሉ አይችሉም። አንደኛ አክቹዋል ጦርነት ከፍቻለሁ ብሎ የመጣው የአብይ አህመድ አገዛዝ ነው። ጦርነቱም ላለፉት 3 ዓመታት ሲደረግ የቆየ ነው። እስካሁን ሲባል እንደተቆየው ራስን የመከላከልና የህልውና ትግል ነው እየተደረገ ያለው። ህልውናን የማስከበር ትግል ያለማቋረጥ አርሶ አደሩን እየጨፈጨፈ ያለ አገሪቷን ኢኮኖሚ ያወደመ እየዘረፈ ያለ ቡድን ነው። ይሄ ቡድን ሌላ የተጨማሪ የጦርነት ግንባር በመክፈት ካለፈው ጊዜ የቀጠለ በትግራይም ሌላ ጦርነት ለማካሄድ ዝግጅት እያደረገ መሆኑ፣ ይሄ ቡድን በተመሳሳይ ሁኔታ አማራው ላይ ያልተቋረጠ ጦርነት እያደረገ ወደ ኤርትራ ተሻግሮ አስመራን አወድማለሁ፣ እቆጣጠራለሁ፣ ባረንቱ የኛ ነው፣ አስመራ የኛ ነው የሚል አክሱሜኛ ነው፣ ጎንደሬኛ ነው፣ ጎጃሜኛ ነው፣ ወሎኛ ነው፣ ሸዋኛ ነው የሚል ቅስቀሳ አዲስ አበባ ላይ የማይቆም አልፎ ተርፎ ለሱዳንም ለኬንያም ለሶማሌም ስያሜ እየሰጡ የኛ ነው እና እነሱን ሁሉ በጦር እናንበረክካለን የሚል እብሪት የሞላበት እንቅስቃሴ መጀመራቸው በቀጠናው ያሉ ሀገራትም በውስጥ ያሉ የህልውና አደጋ ውስጥ የገቡ አካላትም ተባብረው ህልውናቸውን ለማክበር እንቅስቃሴ ለማስከበር ጀምረዋል። ኤመሬት በቀይ ባህር ቀጠና የበላይነት ለመያዝ የገልፍ ሀገራት ላይ ጫና ማሳደር የምትችልበትን ወይም በቀጠና የበላይነት የምታገኝበትን ስልት ነድፋ እየተንቀሳቀሰች ነው። ይሄ ህልሟ ደግሞ ለማሳካት የአብይ አህመድ ቡድን በቀይ ባህር ቀጠና ኤርትራን እና ሶማሌን እንዲያዳክምላት ሱዳንን እንዲያዳክም ተልእኮ ሰጥታው አስታጥቃ እንቅስቃሴ ያስጀምራለች። በእነዚህ ሀገራት ውስጥ ያሉ ተቃዋሚዎችን በአብይ አህመድ በኩል በሚተላለፍ የመሳሪያ እያስታጠቀች ቀውስ እየፈጠረች ነው። ይሄን ለመከላከል ደግሞ እንደ ሳውዲ አረቢያ፣ ግብፅ የመሳሰሉት ሀገራት፣ ቱርክ እና ሌሎችም በቀጠናው ላይ ኤመሬት የተለየ የበላይነት መያዟ ለህልውናችን ያሰጋናል ብለው ያስቡ አካላት ደግሞ ትብብር በማድረግ ቀጠናው ላይ የራሳቸውን እንቅስቃሴ ማድረግ ይፈልጋሉ። እነዚህ ሁኔታዎች በሙሉ ከ4 ኪሎ የሚነሳ ቀውስ ኦህዴድ ጨፌ ኦሮሚያ ላይ እየወሰነ የሚያመጣቸው የፖለቲካ ስሁት ብያኔዎች አገሪቷን ማጥ ውስጥ ስለከተቱ ተባብሮ ይሄ ስርዓት እንዲያከትምለት የማድረግ እንቅስቃሴ ነው እየተገፋ ያለው። አርበኛ ዘመነ ካሴ ባደረገው ንግግር ላይ ማረጋገጫ የሰጠው የትብብር ካውንስል ምስረታው እውን መሆኑን ነው። እሱን አረጋግጧል። ይሄ በድርጅቱ በይፋዊ በሆነ የትብብሩን ወክሎ ይፋዊ የሆነ የትብብሩ ፕሬዚደንት ሆኖ ወይም የትብብሩ ሰብሳቢ ሆኖ ዋሬቨር የትብብሩ ምክትል ሰብሳቢው ጸሐፊው ሊሆን ይችላል፣ ሌላው አካል ሊሆን ይችላል፣ አጠቃላይ ስራ አስፈጻሚ ሊሆን ይችላል፣ ፕሬስ ኮንፈረንስ ሊሆን ይችላል፣ ፕሬስ ሪሊዝ ሊሆን ይችላል። እነሱ በይፋ እስከሚናገሩ ድረስ በአርበኛ ዘመነ ካሴ በኩል ግን አጠቃላይ የትብብሩ ማዕቀፍ እውን ስለመሆኑ ትክክለኛ ስለመሆኑ ገልጿል። ይሄንን ተከትሎ የብአዴን ኃይሎች ይህንን ቀን ስለሚጠብቁ አጋጣሚውን ተጠቅመው አንዳች የሆነ ግርግር በመፍጠር በነ ማስረሻ ሰጤ በኩል በነ ኮሎኔል ፋንታውን በኩል በነ ጸዳሉ በኩል በነ እያሱ አባተና እያሱ አበራ በኩል ሞክረው ያልተሳካላቸውን እንደገና አፋብንን ለመምታት ያዋጣ ይሆን ይህ አጋጣሚ በሚል እስካሁን ሞክረዋል። አዲስ የተለየ ነገር ምንም አያመጡም።
እስካሁንም ሲሉ የነበሩት አፋብን የተመሰረተው በወያኔ ነው፣ ሌላ ጊዜ በሻቢያ ነው ምናምን ሲባል ነው የቆየው። ይህም ፕሮፓጋንዳ እስከሚበቃቸው ድረስ ሂደውበታል። አሁን ደግሞ ተባብረናል የሚል ደግሞ የሆነ ነገር ሲሰማ በተመሳሳይ ይሄ ሲያስጨንቃቸው ኦህዴዶች የቀየሷት ስልታለች። ግን ይህም ቢሆን የትም የሚደርስ አይደለም። ማረጋገጫውን ግን ከአርበኛ ዘመነ መስማታችንን በይፋ ሁሉ መስማቱን ለማንሳት ነው። ወደፊት ከዚህ የነገርናችሁ ይሄ ነው። አዲስ አበባን ቋምጠው የሚፈልጉበት ዋና ምክንያት ሌላውን ካባሉ ካዳከሙ በኋላ የኦሮሞ ሪፐብሊክ ብለው ለማወጅ ነው። እንግዲህ እስኪ ታክተን ነግረናቸዋል። እነሱ ያሉበት ስቴጅ ኢትዮጵያውያንን አባልተው አፈራርሰው በትግራይና ያው አሁን የኦሮሞ ፖለቲከኞችን አምነህ የምትዝረከረክ አካል የሆነ ሌላ ነገር እየጠበክ ያለ አካል እንደዚህ የምትደነቁር አካል ካለ ለያዥ ለገናዥ አስቸግረው የሞት ሽረት አድርገው እየተፋለሙ ያሉት በአዲስ አበባ ጉዳይ ላይ ኦሮሚያ ሪፐብሊክ ብለህ ለማወጅ ቢያንስ ሁለት መሰረታዊ ነገር ያስፈልጋቸዋል። አንደኛ አዲስ አበባን መሰልቀጥ ነው። ሌላው ደቡብ ክልልን ማዳከምና መሰልቀጥ ነው። ሶማሌን 3 ቦታ እንበትነዋለን ብለው ነው እቅድ የያዙት። አፋርን የቀይ ባህር አፋር የምናምን አፋር ብለው ለመበተን ነው አደራጅተው እየሰሩ ያሉት። አማራውን ከትግሬ ጋር ዕድሜ ልኩን ከትግራይ ጋር ሲዋጋ እንዲኖር እናደርገዋለን ብለው ነው አቅደው እየተንቀሳቀሱ ያሉት። ዘላቂ ጠላትነት በመጀመሪያው ዙር ጦርነት እንደነጌታቸው ረዳ ያሉት ባህር ዳር እንሄዳለን፣ ሂሳብ እናወራርዳለን እያሉ ነጻድቃን የነገስታት ስርዓት ለመመለስ የተደረገ ውጊያ ነው እያሉ ክራፍት ሲያደርጉ የነበረ አጀንዳ እንደነዚህ ያሉ ነውረኛ ሰዎች ናቸው። በጥቅሉ በጣም አስከፊ አስቀያሚ ሁኔታዎች እንዳሉ እንንገራችሁ ብለን ነው። ቀጣዩን እንየው። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። አሁን እንደዚህ አይነት ይሄ አሁን አራዳ መሆኑ ነው በሱ ቤት ማለት ነው። የበሻሻ አራዳ እንገድብ ብለን ይላል። በጠቅላይ ሚኒስትርነት 2 ተርም ተጫውቶ በጠቅላይ ሚኒስትርነት 2 ተርም ተጫውቷል። አሁን ወደ ፕሬዚደንት ለመሄድ ነው ነገርየው። ፕሬዚደንቱ በህዝብ ይመረጥ የምትለዋ እንደማይሆን ሲረዱት ፕሬዚደንሻል ይሆናል። ፕሬዚደንቱ ደግሞ በፓርላማ ይመረጣል። ከዛ የፕሬዚደንቱ ዘመን 2 የምርጫ ዘመን መሆን አለበት። 5 ዓመት 10 ዓመት አብይ አህመድ ካልኩሌት እያደረገ ያለው ከዚህ በኋላ 2 ፕሬዚደንሲ 5 ዓመት 10 ቢቆይ ከዛ በኋላ አንድ የህግ ማሻሻያ ሰርተንበታል ቢል ማን ነው? እንደው እውነት ለመናገር እንኳን 5 ዓመት እንኳን 10 ዓመት አብይ አህመድ ከዚህ በኋላ ይሄንን ተመረጥኩ የሚልበትን ጊዜ እንዲመራ ከተፈቀደለት በኋላ ኢትዮጵያ ስለምትባል አገር መነጋገር ይቻላል? ይሄ ክሊር መሆን አለበት። ከዛ በኋላ ስለ ኢትዮጵያ ስለ አገር ምናምን የሚባል ነገር አታስቡት። በቃ የለም። ይሄ በጣም እርግጠኛ ሆኜ ነው መናገር የምችለው። ቅድም ሌንጮ ለታ ያለው ነው። እኛን እንደምትመስል አድርገን አገሪቷን እንሰራታለን ብለው ተነሱ። እኛን ካልመሰለች እናጠፋታለን ነው። ስለዚህ አማራጭ ከሌለ እኛ እንዳልናችሁ የማትገዙ ከሆነ እንገነጠላለን፣ መንገዱን ጨርቅ ያርግልህ። ግን ስትገነጠል እንዴት አድርገህ ነው ከወላቡ የምትገነጠለው ነው ጥያቄው። ምክንያቱም አርሲ ፈጠጋር ነው። እሄዳለሁ ካልክ ለቀህ ትሄዳለህ እንጂ ይዘህ የምትሄደው ነገር የለም። በእንግድነት መጥቶ የሰው ቤት ልካፈል የሚባል ጨዋታ አይሰራም። ይሄ ግልጽ መሆን አለበት ነው። ቢዛሞ ባለቤት አለው። ይሄ ነው እየተባለ ያለው። ፎርጌት አዲስ አበባን እነ ግራሪያ ባለቤት አላቸው። ይበቃናል ለኢትዮጵያ ጉዳይ የሚል አቋም ከያዛችሁ በፈለጋችሁት መንገድ አቋርጡ። በየብስም በባህርም በፈለጋችሁት መንገድ ሂዱ። በባህርም በምድርም በአየርም በመረጣችሁት። ኢትዮጵያን ገነጣጥለን ይዘን እንሄዳለን ምናምን እሱን የቁም ቅዠት ነው። ይሄን የሚፈቅድላችሁ የለም። እሱን ግልጽ ማወቅ አለባችሁ። አዲስ አበባ ላይ የምታደርጉት ርብርም እንደሆነ ይገባናል። የራሳችሁን እንደዚህ ነው። አሁን ሌላው ቢሆን ባይዘው በጣም ይገርመኛል። አሁን የትግራይ የፖለቲካ ኃይሎች ጋር ያለ የፓርቲ ዲሲፕሊን በጣም የሚገርም እኮ ነው።
አሁን ተወልደ እንብብን የቁም እስረኛ አድርገውት እቺን ሚስጥር እነሱም ይተራመሳሉ። አሁን እንዴት የመረጃ ወጣ ምናምን ወደሚል መሄዳቸው አይቀርም። ተወልደ እንብብ የቁም እስረኛ ነው። አንድ ነገር ሲተነፍሱ ሰምታችኋል? የለም። እነዚህ መንግስት ምንድነው ሀገር ምንድነው ምናምን ምኑንም ስለማያውቁት አንዱ ይመጣል፣ እኛ ዞንን እንሰብራለን፣ እንቀቅላለን፣ እንበላለን፣ ፕሮፓጋንዳ የሚመስላቸው እንደሱ ነው ምናምን ውጥንቅጡን አጥፍተው አደበላልቀው ይሄዳሉ። እና እዚህ ግቡ የምትሏቸው ሰዎች አይደሉም በጥቅሉ። ለማንኛውም አሁን በሚያደርጉት ማናቸውም እንቅስቃሴ ወደፊት መራመድ የሚችሉበት አንድ እድል የሌለ መሆኑን እንዲረዱ ማድረግ ያስፈልጋል። ለማንኛውም ግን አሁን ባለው እያቀረብን ባለነው መረጃ መሰረት የኦህዴድ ኃይል የተተረማመሰ ነገር ውስጥ ነው። እንደዚህ ያለ የተጨነቀ አካል ጣር ባይዘው ወይም ይሄ የመጨረሻው ሞት ሲመጣ ጣር ላይ መንፈራገጥ ብዙ ነገር ሊያጠፋ ይችላል። አድማጮቻችን ይሄ እነ አብይ አህመድን የተመለከተ ሰበር ዜና ነው እየሰማን የምንገኘው። በተለይም ደግሞ የፋኖን ኃይሎች የትጥቅ ትግል ተከትሎ ስልጣናችንንና ሹመታችንን ልናጣ ነው በሚል ከፍተኛ ስጋት ውስጥ የሚገኙትን እነ አብይ አህመድንና እነ ሽመልስ አብዲሳን በተመለከተ ሰበር ዜናዎችን እየሰማን ነው የምንገኘው። በተለይም ደግሞ የፋኖ ኃይሎች ከህወሓት ጋር ከሻቢያ ጋርና እንዲሁ ከሌሎች ኃይሎች ጋር በአንድነት ተቀናጅተው እነ አብይ አህመድ ላይ መጠነ ሰፊ ዘመቻ ሊከፍቱ መሆናቸውን ተከትሎ በ4 ኪሎ ቤተ መንግስት የብልጽግና ሹማምንት የሆኑት እነ አብይ እነ ዲያቆን ዳንኤል ክብረት እነ አዳነች አበቤና እነ ሽመልስ አብዲሳ አስቸኳይ ዝግ ስብሰባ መቀመጣቸውንም ነው እየሰማን የምንገኘው። ታዲያ በዚሁ ስብሰባ ላይ እነ አብይ አህመድ የፋኖን ኃይሎች መገምገማቸውንም እንዲሁ ሰምተናል። በዚሁ በ4 ኪሎ በተካሄደው ዝግ ስብሰባ ላይ የፋኖ ኃይሎች ኢትዮጵያን ሊበትኗት ነው በሚል በእነ ሽመልስ አብዲሳ በኩል መገምገሙን የሰማን ሲሆን እነ አብይ አህመድ በበኩላቸው ደግሞ አሁን ላይ መታደግ የሚገባን ሹመታችንንና ስልጣናችንን ብቻ አይደለም፣ ምክንያቱም ሹመታችንና ስልጣናችን በማንኛውም ሰዓት ከእጃችን ሊወጣ እንደሚችል ጠንቅቀን ልናውቅ ይገባል። አሁን ላይ አስከፊ የሆነው ደግሞ የኢትዮጵያ ኃይሎች ከኢትዮጵያ ጥንት ጠላቶች ጋር ተሰልፈው ኢትዮጵያን ሊበትኗት ነው በሚል የፋኖን ኃይሎች ኢትዮጵያን በመበተን ሲከሱና ሲወነጅሉ ተደምጠዋል። የፋኖ ኃይሎች ከህወሓት ጋር እንዲሁ ከሻቢያ ጋርና ከሌሎች ኃይሎች ጋር በአንድነት በመቀናጀት ኢትዮጵያን ልክ እንደ ሶሪያ ሊበትኗት ነው በሚል በጠቅላዩ በኩል መገምገሙም ነው የተገለጸው። ታዲያ ከዚህ ቀደም በአደባባይ ብቅ በማለት በማናለብኝነት ህዝብን እንደ ህዝብ በመተንኮስ ህዝብን እንደ ህዝብ በመሳደብ የሚታወቁት አቶ ሽመልስ አብዲሳ በበኩላቸው ደግሞ የፋኖ ኃይሎች በማንኛውም ሰዓት መሃል አዲስ አበባ ከተማ 4 ኪሎ ቤተ መንግስት ሊገቡ ይችላሉ በሚል መገምገማቸው የተገለጸ ሲሆን ጽንፈኛው ቡድን አሁን ላይ ወደ ኦሮሚያ ክልል ከተሞች ዘልቀው በመግባት ጥቃት እየፈጸሙብን ይገኛሉ። ለጽንፈኛው ቡድን ድጋፍ እየሰጡ የሚገኙት ደግሞ ከ50 ዓመት በላይ ለኦሮሞ ህዝብ እንታገላለን ሲሉ የቆዩት የሸኔ ኃይሎች ናቸው በሚል የፋኖን ኃይሎችና የሸኔን ኃይሎች መተቸታቸውን እንዲሁ ለመስማት ችለናል ማለት ነው። እንግዲህ ብልጽግና ከዚህ ቀደም ፋኖን በጥቂት ጊዜ ማጥፋት እንደሚችል የትኛውም ኃይል ሊያሳስበው እንደማይችልና ታጣቂዎችን በጥቂት ጊዜ አጥፍተንና ደምስሰን ክልሎችን ነፃ እናወጣለን እንዲሁ የአማራን ክልል ከተሞችም ነፃ እናወጣለን እያለ እየደነፋ ቢቆይም አሁን ላይ ግን ነገሮች በአጠቃላይ ከእጁ እየወጡ እንደሚገኙ የብልጽግና የስልጣን ዘመንም እያከተመና ብልጽግና እየጨለመበት እንደሚገኝ አብይ አህመድም ስልጣኑ ከእጃቸው እየወጣ እንደሚገኝ በዚሁ በ4 ኪሎ ቤተ መንግስት ስብሰባ ላይ ሲገልጹ ለመስማት ተችሏል። ታዲያ በእነሱ በኩል በተደጋጋሚ የፋኖ ኃይሎች ከህወሓት ጋር መሰለፍ የለባቸውም
በማለት አቅጣጫ በማስቀመጥ የፋኖን ኃይሎች ከመከላከያ ሰራዊቱ ጎን ለማሰለፍ መጠነ ሰፊ እንቅስቃሴዎችን ቢያካሂዱም ሊሳካ እንዳልቻለ በዚሁ ስብሰባ ላይ ሲናገሩ ለመስማት ተችሏል። በተለይ የፋኖ ኃይሎች ጠቅላይ አዛዥ ናቸው ለሚባሉት ለና አርበኛ ዘመነ ካሴ ሹመትና ስልጣን በመስጠት የፋኖን ታጣቂዎችና ተዋጊዎች በአጠቃላይ ከመከላከያ ሰራዊቱ ጎን እንዲያሰልፉ ለማግባባት መጠነ ሰፊ ሙከራ መደረጉንም እንዲሁ ሲናገሩ ለመስማት ችለናል ማለት ነው። በተለይ ደግሞ የኦሮሚያ ክልል ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳ በበኩላቸው ጽንፈኛውን ቡድን ማጥፋት ከነበረብን ጊዜ ዘግይተናል ሲሉም ነው የተደመጡት። ፋኖን በልጅነቱ ልናጠፋው ሲገባ አሁን ላይ አድጎና ጎልብቶ ከመከላከያ ሰራዊቱ አቅም በላይ ሆኗል ሲሉም ነው የተደመጡት። ለዚህም ደግሞ ተጠያቂዎች ናቸው ሲሉ የተሰሙት የአማራ ብልጽግና ባለስልጣናት፣ የብአዴን ባለስልጣናት በአጠቃላይ አብዛኞቹ በጫካ የሚገኙትን ጽንፈኛ ቡድኖች የሚደግፉ የሚያስታጥቁ ናቸው ሲሉም ነው የተደመጡት። አማራጭ ስላጣን ከብአዴን ሹማምንት ጋር አንድ ላይ እንሰራለን እንጂ በብአዴን ውስጥ እንዲሁ በአማራ ብልጽግና ውስጥ የሚገኙ ሹማምንትና ባለስልጣናት ፍጹም የማይታመኑ እንዲሁ ደግሞ ለጽንፈኛው ቡድን የሚያዳሉ ናቸው ሲሉ የተደመጡት አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ በዚሁ ስብሰባቸው ላይ በተለይም የአማራ ክልል ርዕሰ መስተዳድር የሆኑት አቶ አረጋ ከበደ በቀጥታ ከጽንፈኛ ቡድኖች ጋር ግንኙነት አላቸው በሚል እንደወነጀሏቸው የተገለጸ ሲሆን በመላው የአማራ ክልል ከተሞች ትጥቅ አንግበው ከመከላከያ ሰራዊቱ ጋር እየተዋጉ የሚገኙ ታጣቂዎችን መረጃ በማቀበል በማስታጠቅ እንዲሁ ደግሞ በመደገፍም ብአዴን ዋነኛ ተጠያቂ ነው በማለት ሲወነጀሉ ተደምጠዋል። ታዲያም አሁንም ቢሆን የፋኖ ኃይሎች ወልቃይትን ለህወሓት ለመሸጥ ተስማምተዋል ሲሉ የተደመጡት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላዩ ሁላችሁም እንደምታስታውሱት አንድ ጊዜ በኦቢኤን አንዴ ደግሞ በአሚኮ የቴሌቪዥን ጣቢያ በኩል መግለጫዎችን፣ ኢንተርቪዎችን ማካሄዳቸው የሚዘነጋም አይደለም። ታዲያ በእነዚህ ኢንተርቪዎች ላይም እኛ ወልቃይትን አስመልሰናል፣ አሁን ላይ ግን የፋኖ ኃይሎች ከህወሓት ጎን በመሰለፍ ወልቃይትን በድጋሚ ለህወሓት ለመሸጥ መስማማታቸውን ሰምተናል። ስለዚህ የአማራ ህዝብ በአጠቃላይ ከጎናችን ሊቆም ይገባል ሲሉ የተደመጡት ጠቅላይ ሚኒስትር አብይ አህመድ ናቸው። ይህም የሚያመላክተው በመላው የአማራ ክልል ከተሞች እየተካሄደ የሚገኘው ውጊያም ከጠቅላዩ አቅም በላይ መሆኑንና ጠቅላዩ ይህንን ውጊያ በፍጹም በትጥቅ ትግል ማሸነፍ እንደማይችሉ እንደውም ነገሮች እሳቸው ካሰቡት በተቃራኒ እየሄደ እንደሚገኝ በዚሁ ስብሰባ ላይ ሐሳባቸውን ገልጸዋል። ታዲያ ጠቅላዩ እንደውም ያስቀመጡት ኢትዮጵያን ልንታደግ ይገባል፣ ምክንያቱም ደግሞ የውስጥ አለመግባባታችንንና የውስጥ ችግሮቻችንን በሰላማዊ መንገድና በውይይት መፍታት ባለመቻላችን የተነሳ የኢትዮጵያ ጥንት ጠላት የሆኑት ግብጽ፣ ሻዕቢያ እንዲሁም ሌሎች አካላትም ኢትዮጵያን ለመበታተን መጠነ ሰፊ ድጋፍ እያካሄዱ ይገኛሉ። በሀገር ውስጥ የሚገኙ ታጣቂ ቡድኖችንም ቢሆን እየደገፉ የሚገኙት ሻዕቢያና ግብጽ ናቸው በማለት ሲወነጅሉ ነው ጠቅላዩ የተደመጡት። ታዲያ በአጠቃላይ በአማራ ክልል ከተሞች ውስጥ ያለውን ውጊያም የፌዴራል መንግስቱ በትጥቅ ትግል ማሸነፍ እንደማይችል ተገንዝቧል። በተለይ ደግሞ የፋኖ ኃይሎች ከመከላከያ ሰራዊቱ ጎን ሊሰለፉ ይገባል በሚል በተደጋጋሚ የተጠየቀ ቢሆንም የፌዴራል መንግስቱ ለዚህ ምላሽ እንዳላገኝና ጽንፈኞች የሚላቸውን የፋኖ ኃይሎች ኢትዮጵያን ሊበትኑ ነው በሚል ሲወነጀል ተሰምቷል። አድማጮቻችን፣ ሌላኛው
ደግሞ የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ በቀጥታም የጽምዶ ኃይሎች ጠቅላይ አዛዥ በመሆን እንደተሾመ እየሰማን እንገኛለን። ጽምዶ የሚለው አሰላለፍ ጥምረት ማለት ነው። ይህ ጥምረትም በፋኖ በህወሓትና እንዲሁ በአፋር ብሎም ደግሞ በኡጉጉሙ ኃይሎች መካከል መሆኑን ሰምተናል። በዚህ ውስጥ የሻቢያ ኃይሎችም እንደሚገኙ ነው የሰማነው። እነዚህ ኃይሎች በአጠቃላይ በሀገሪቷ ውስጥ የፌዴራል መንግስቱ ህዝቡን አግልሏል፣ ህዝብን እየጨቆነ ነው። ስለዚህ ሁላችንም በአንድነት ቆመን ይሄንን አገዛዝ ከስልጣን ልናስወግድ ይገባል የሚል አሰላለፍ የያዘ አደገኛ አካሄድ ነው። ይሄ ጉዳይ እንግዲህ እነ አብይ አህመድ ቸል የሚሉት ጉዳይ አይደለም። ምክንያቱም በማንኛውም ሰዓት ሹመታቸውን ስልጣናቸውን ሊያጡ እንደሚችሉ የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። ታዲያ የፌዴራል መንግስቱ ይሄ ሁሉ እየሆነ በሚገኝበት በዚህ ሰዓት አሁን ላይ ታጣቂ ቡድኖችን በትጥቅ ትግል ማሸነፍ አንችልም፣ ምክንያቱም ታጣቂ ቡድኖቹ የኢትዮጵያ ጥንት ጠላቶች ተላላኪ ሆነውብናል በሚል የፌዴራል መንግስቱ እየወነጀለና እየከሰሰ በሚገኝበት ሰዓት ላይ እንገኛለን። በተለይ ደግሞ አገዛዙ ነገሮች በሙሉ ከእጁ እየወጡ እንደሚገኙ እያመነ ይገኛል። ይሄ ጉዳይ እስኬት ይቀጥላል፣ እስኬትስ ቀጥሎ ምን ሊከሰት ይችላል የሚለውን ወደፊት አንድ ላይ የምናዳምጠው ነው የሚሆነው። ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ አመሰግነን። ሰላም ጤና በያላችሁበት ይብዛልን። ሰላም ሆኖልን